እኔ የአረብ ሀገር እህቶቼ የስደት ጓዶቼ እናንተ ተለውጣችሁ ስኬታማ ሆናችሁ እንደማየት የሚያስደስተኝ ነገር የለም። የእውነት የሁል ጊዜ ምኞቴ ነው። አላህዬ ይሄንን ነገር ያሳየኛል እኔ አላቅም፣ ወይስ ሳላየው ይወስደኛል አላቅም። ግን የሁል ጊዜ ምኞቴ ነው። አረብ ሀገር ያላችሁ እህቶቼ ከሰው ቤት ወጣችሁ ደልቷችሁ እንደማየት የምመኘው ነገር የለም። ሐቂቃ ነው የምላችሁ። አረብ ሀገር ኮንትራት ነው፣ እሱም በጤና ከቆየን በህይወት ካለን ነው። እና ኮንትራታችንን ስንጨርስ ወደ ሀገራችን እንሄዳለን። ሁሉም በሚባል ደረጃ አረብ ሀገር ወንድ ልጅ የማይሰራውን ስራ ትሰራላችሁ። አረብ ሀገር ያላችሁ የስደት ጓደኞቼ እኔ እንደው ይሄ ማዳም ቅመም የሚባለው ነገር አልወደውም። የራሳችሁ ቅመም እንድትሆኑ ነው የምፈልገው። ብልጥ እንድትሆኑ ነው የምፈልገው። የሰዎች መጠቀሚያ እንድትሆኑ አልፈልግም። የእውነት ነው የምላችሁ። ህመሙን፣ ስሜቱን፣ ስቃዩን፣ መከራውን ስለማውቀው ይሁን አላውቅም። የእውነት የእናንተ ክብር በማይገኝበት ቦታ ላይ እንዳትገኙ። ክብራችሁ በማይጠበቅበት ቦታ ላይ መሆን የለባችሁ። የእውነት ነው የምላችሁ። እናንተ 1 ብር፣ 1 ዶላር፣ 1 ሪያል ጥቅም በማታገኙበት ቦታ ላይ እንዳትገኙ። እኔ ሰዎችን ሰፖርት አታድርጉ እያልኩ አይደለም። አድርጉ፣ መልካምነት ለራስ ነው። ግን እራሳችሁንም እንዳትረሱት። ለሌላ ሰዎች ላይክ ሰብስክራይብ እያደረጋችሁ ግን እናንተ ዩቲዩብ ላይ ምንም አይነት የዩቲዩብ ፔጅ የላችሁ፣ የዩቲዩብ ቻናል የላችሁ። ይሄ መሆን የለበትም። ሌላ ሰዎችን አበረታቱ፣ ችግር የለው። ግን እራሳችሁን አትርሱ። ወላሂ ነው የምላችሁ፣ የሁል ጊዜ ምኞቴ ነው። በቃ እንደው ይሄ ስደት ድርግም ብሎ ጠፍቶ የአረብ ሀገር እህቶች ሀገራችሁ ላይ በነፃነት ደልቷችሁ ሞልቷችሁ በቃ ማየት በጣም ነው የምመኘው። ምኞት ሆኖ ብቻ እንዳይቀርብኝ ነው የምፈራው ወረቤ። እናማ ወንድሞቼ በየስደት በረሃ በዱባይ በሳዑዲ በተለያየ ሀገር በረሃ ላይ ያላችሁ ወንድሞቼ እናንተን ጭምር ነው። ምን ነው ጉዳዩ ሴቶች ብቻ ነው እንደሚያካትተው አይደለም፣ እናንተንም ነው። ግን እባካችሁ በዚህ ስልክ ስሩበት። የእውነት ነው የምላችሁ። እኔ እንደዚህ ጉሮሮዬ ድምፅ እንትን እስከሚል ድረስ የማወራው ወረቢ ነው የምላችሁ። ዩቲዩብ ላይ ጥቅም ስላለ ነው። ሁላችንም ገንዘብ እንፈልጋለን። ግን እችን ገንዘብ ለማግኘት መታገስ አለባችሁ። ይህንን ዩቲዩብ ላይ ለማግኘት የዩቲዩብን ዶላር ለመብላት ትዕግስት ያስፈልጋችኋል። ግን ዩቲዩብ ላይ ሰርታችሁ ገቢ ለማግኘት ከኪሳችሁ የሚወጣ 5 ሳንቲም የለም። ገባችሁ? አብዛኛዎች ኢትዮጵያ ከሄዳችሁ በኋላ ስራ አትሰሩ። እኔ ይሄንን አልፈርድባችሁ። አረብ ሀገር ላይ እየተቃጠላችሁ በሽተኛ ሆናችሁ እየሰራችሁ ያገኛችኋትን ብር ቤተሰብ እየረዳችሁ ነው። ልክ የወር ደሞዛችን ሲደርስ ኢትዮጵያ ያለው መከራ ላኪ ነው አምጪ ነው እየወጣ እየጎደለ ይላል ሰው። እሱም ወዶ አይደለም። ተረዳችሁ? አረብ ሀገር ላይ ለፍታችሁ ጥራችሁ ያገኛችሁትን ነገር ኢትዮጵያ ሄዳችሁ ማግኘት አትችሉም። ስለዚህ ዛሬ በዚች ስልክ ዩቲዩብ ቻናል ሰርታችሁ ዩቲዩብ ቻናል ከፍታችሁ ራሳችሁን ዝግጁ አድርጋችሁ ማየት ትችላላችሁ። ኢትዮጵያ ሄዳችሁ ስራ ፈታችሁ እንዳትቀመጡ። የእውነት ነው የምላችሁ። እችን ስልክ ተጠቀሙባት፣ ስሩባት። ብጠቅማችሁ እንጂ አትጎዳችሁ። እናማ በጣም የምመኘው ምኞት ነው የአረብ ሀገር እህቶቼ አልፎላችሁ ማየት። ይሳካልን ያላቅም ወላሂ